ሰላም ሰላም፣ እንዴት ዋላችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን እኔ ሰላም ነኝ። እየከታተፍኩ ነው። ድንች ነገ ይኸው እንደዚህ ከታተፍና አሳድርና ነው ነገ የሚሰራው። ነገ ምንም አልሰራም ማለት ነው። ጠዋት 12 ሰዓት እነሳና ድስት አወጣለሁ ወደ 11 12 ድስት የሚሆን 15 የሚሆን ድስት አወጣና ከሴትዮዋ ጋር አብረን እንሰራለን ማለት ነው። ዛሬ እንደዚህ ክትፍትፍ አረግና አሳድርና ነገ ለመስራት ማለት ነው። ነገማ አይደርስልኝም። ዛሬ ከታትፌ አሳድሬ ነገ ነው እና እንደዚህ ክትፍትፍ አድርጌ አሳድሬ ነገ እንሰራለን ማለት ነው። በሳምንት አንዴ ስለሆነ ምግብ የምንሰራው ልጆቿ ይመጡ ነው። በሳምንት አንዴ የምንሰራው እኛው 3 ስለሆነን ባልና ሚስት ናቸው። እኔ ሁልጊዜ ምግብ አንሰራም። ለምን አንድ ይሰራና ፍሪዘር ውስጥ ይቀመጣል። ከዚያ በኋላ ሩዝ ታለቀ ሩዝ እንቀጥላለን እንጂ ወጥ ሁልጊዜ አንሰራም። ማን ይበላው? ሴትዮዋ ምግብ ብዙ አትበላም፣ ሰውየውና እኔ ነው። እና እንደዚህ ነው ምግብ እንደምንሰራው። 12 ዓመት ነው እንደዚህ ነው የሰራሁት። ሁልጊዜ አይሰራም። ይሄ ደግሞ ካሮት ነው። እንደዚህ አድርጌ ከታተፍና አሳድሬ ነገ ይቀናኛል ማለት ነው እንጂ ነገ ከታትፌ ኧረ ጣጣው ብዙ ነው። ስለዚህ አሁን ስንት ሰዓት የጀመርኩ? አሁን ስንት ሰዓት ነው? አሁን 9 ሰዓት አተቀኑ 7 ሰዓት የጀመርኩ ተለጥ ታጥብ ሁሉም ነገር በንጽህና እነሱ ታውቃላችሁ አረቡ ንጽህና በጣም ነው የሚፈልጉት። ስለዚህ አንድ ነገር ከተገኘበት በቃ ሰው አታረገኝም ማለት ነው። ስለዚህ እንደዚህ ከታተፌ አሳድርና ይህንን አሁን በውሃ አረግና ከጎድጓዳ ተበረረ አለ በሱ አርጌ ውስጥ ውሃ አረግና ፍሪጅ ውስጥ አረገዋለሁ እንዳይጠቁርብኝ ማለት ነው። ድንቹንም ካሮቱንም ውሃ ውስጥ አርጌ ነው የማሳድረው እና የኔ ስራ ይሄን ይመስላል።